አብን የምክክሩን ውጤት ውድቅ አደረገ። አብን በሀገራዊ ምክክር ማጠቃለያ ላይ የተፈጸመውን ህገወጥ ጣልቃ ገብነት በመቃወም ኮሚሽኑ ማብራሪያ እንዲሰጥ ጠየቀ። የአማራ ብሔራዊ ንቅናቄ አብን በሀገራዊ ምክክር ሂደቱ ማጠቃለያ ላይ የተፈጸመውን ጥሰቶችን፣ አድሏዊ ጣልቃ ገብነቶችንና በጀርባ በር የተጨመሩ አጀንዳዎችን አጥብቆ እንደሚቃወም ገለጸ። አብን ባወጣው መግለጫ ሂደቱ በገለልተኛ እንዲመሩ አደራ የተሰጣቸው አካላት፣ ከፍተኛ የመንግስት ባለስልጣናት፣ ጥቂት የኮሚሽኑ አባላትና አስተባባሪዎች በግልጽ ወገንተኝነትና ስራ ሂደቱን ለማስተጓጎል መስራታቸውን ገልጿል። በስምምነቱ አጀንዳዎች ላይ በምክክር የተደረሰባቸው ውሳኔ ሀሳቦች በይፋ ከተነበቡ በኋላ አንድ ኮሚሽነር በጉባኤው ላይ ያልተመረመረና በጀርባ በር የተዘጋጀ አጀንዳ ይዘው በመውጣታቸው ምክንያት በርካታ ተሳታፊዎች መድረኩን ረግጠው መውጣታቸውን ፓርቲው ይፋ አድርጓል። ንቅናቄው ለምክክር ሂደቱ ሙሉ ይሁንታ የሚሰጠው ኮሚሽኑ ለተፈጸመው ህገወጥ ጣልቃ ገብነት፣ ስለተጨመረው አጀንዳ አመጣጥና አድሏዊ አቋም ስላራመዱት ኮሚሽነር ድርጊት ለህዝብ ግልጽና ህጋዊ ማብራሪያ እንዲሰጥ ብቻ መሆኑን አስታውቋል። አብን በኢትዮጵያ ለሚገኙ የፖለቲካ ችግሮች ሰላማዊ ውይይት ብቸኛ አማራጭ መሆኑን እንደሚያምን ገልጾ እውቅና የሚሰጠውም ጉባኤው ሲወያይባቸው ለቆዩትና አስቀድመው ለህዝብ ይፋ ለሆኑት 8 አጀንዳዎች ብቻ እንደሆነ አረጋግጧል። የህወሓት የሰላም ተደራዳሪ ቡድን አዲስ አበባ መግባቱ ታውቋል። የህወሓት የሰላም ተደራዳሪ ቡድን ከአፍሪካ ህብረት አደራዳሪዎች ኦሉሴጉን ኦባሳንጆ እና ኡሁሩ ኬንያታ ጋር በፕሪቶሪያው የሰላም ስምምነት አፈጻጸም ዙሪያ ለመምከር ዛሬ አዲስ አበባ መግባቱ ታውቋል። ቡድኑ ከሰዓት በኋላ በሚደረገው ውይይት የሚሳተፍ ሲሆን በመቀጠልም አደራዳሪዎች ለመስክ ምልከታና ለተጨማሪ ውይይት ወደ መቀሌ እንደሚያመሩም ታውቋል። ህወሓት ለመደራደር ዝግጁ መሆኑን ትናንት ለዓለም አቀፉ ማህበረሰብ ማሳወቁ ይታወሳል።